የማህበራዊ እድገት የዲሞክራሲና የነጻነት ማስገኛ የሆነውና አማራጭ የሌለው ህብረተሰባዊነትን ሶሻሊዝም ያብባል ይለመልማል ሶሻሊዝም ይለመልማል ضد الشعب الاثيوبي የኢትዮጵያን ህዝብ ለመጻረር تريد ان تعيده من جديد الى الظلام እንደገና ወደ ጨለማ ለመመለስ ያስባሉ الى الاقطاع እንደገና ወደ ፊውዳላዊ አቋም ለመመለስ ያስባሉ الى الاستغلال ወደ ብዝበዛ الى الملكيه ወደ ንጉሳዊ አገዛዝ ولكن سوف لن تتمكن امريكا من ذلك ነገር ግን አሜሪካውያን ሆኑ ግብረአበሮቻቸው ይሄን سينتصر الشعب السوداني ድልን ይቀዳጃሉ كما انتصر الشعب الاثيوبي የኢትዮጵያ ህዝብ ድልን እንደተቀዳጀ ሁሉ ድልን ይቀዳጃሉ وسينتصر الشعب المصري የግብጽም ህዝብ ድል ይቀዳጃል كما انتصر الشعب الاثيوبي የኢትዮጵያ ህዝብ ድል እንደተቀዳጀ ሁሉ እነሱም ድል ይቀዳጃሉ وسينتصر الشعب الصومالي كما انتصر الشعب الاثيوبي የኢትዮጵያ ህዝብ ድል እንደተቀዳጀ ሁሉ የሶማሊያም ህዝብ ድልን ይቀዳጃል